ደህና ነኝ። ላማክርሽ ፈልጌ አሁን ለጊዜው ይሄንን ተጠቃሚ ነገር እንገዛለን። እሺ ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ ደህና ነን እግዚአብሔር ይመስገን። ዛሬ መጣሁት ብቻዬን ነኝ። በአንድ በሁለት ቪዲዮ አይታችሁኛል። ሳባሽ እባላለሁ። ሌሊት ነው ቀስ ብዬ ማውራችሁ ሰው እንዳይረብሽ ብዬ ነው። ድምፄ ደግሞ ወፈር ያለው ጉንፋን ስለያዘኝ ነው። ትዕግስት የወር አበባ ሲመጣ ቀይ ከማህፀንሽ ቀይ ነገር ይፈስሻል ብላኝ ነበር እና አሁን እንደተኛው መጥቶብኝ በጣም ደንግጬ ነበረ። በጣም ነው የደነገጥኩት። እነሱ ደግሞ ተኝተዋል። ቆይ ይዣት ልምጣና የምትለውን እንስማ አብረን። ካሜራውን ላስተካክለው፣ አብራችሁ ሆኑ። ኃይለኛ እንቅልፍ ላይ ናቸው። ምን እንቀስቅሳት? ትዕግስት 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 አንዴ ትንሽ ላማክርሽ ፈልጌ። በሰላም ደህና ነኝ። ላማክርሽ ፈልጌ ደንግጬ ነበር። ምን ማለት ነው? አትክሽ ማለት ነው። ትልቅ ልጅ ሆንሽ ማለት ነው። ምንም ምልክት አላሳየሽም? አላመመሽም? ቁርጠት ምናምን ነግርሽ ምናምን ሳይከተከተሽ እድለኛ ነሽ አንቺ ናት። እኔ እኮ እንዴት እንደሚያደርገኝ ፌንት መንቀል፣ በየቦታው ወደቅ ማለት ስቃይ ነበር። ሰላም ተኛ። አንተን አይመለከትም፣ አንተን አይመለከትም። ሰላም ነው። ተኛ አባ። አሁን ይገርማል በሌሊት መምጣት። ይኸውልሽ ፔሬድ ወይም ደግሞ የወር አበባ የምንለው በአማርኛ አንዲት ሴት ስታድግ ወይም ለአቅመ ሔዋን ስትደርስ አቬሬጅ ነው በአማካኝ ከ10 ዓመት እስከ 15 ዓመት ባሉ ልጆች ላይ የሚከሰት የሴቶች ጉዳይ ነው ማለት ነው። ይሄንን ሁሌም ከዚህ በኋላ በየ28 ቀኑ ፔሪዮድሽ ሊመጣ ይችላል። እሺ ሲመጣ ምንም አይነት መደናገጥ፣ መፍራት ምን ማለት አያስፈልግም። እኔ ለመጀመሪያ ጊዜ አስታውሳለሁ ፔሪዮድ የመጣ ጊዜ ጨርቅ ነበር የማደርገው። ጨርቅ እያደረኩ ነበር። እሱም ለእናቴ ራሱ ላለመናገር ፈርቼ ደግሞ በጣም በዝቶብኝ ነበረ። ስቃይ ነበር የምታይ ብዙ ነበረ። ከዛ ጨርቄን አደረግልሽ። አሁንም ሄዳለሁ፣ ሽንት ቤት ሄዳለሁ። አሁንም እንደገና ጭኔ እንትን ይላላጣል። ምክንያቱም እንደ ሞዴስ ምን እንደሆነ አላውቅም ነበር የዛን ጊዜ። ቆይ ላምጣ፣ ጠብቂኝ። ሞዴስ ታውቂያለሽ? እሺ አሳይ። ሞዴስ ማለት ይሄ ነው። የዛኔ ይሄ አልነበረም። ጨርቅ ምናምን ነበር እየጠቀለልን
አሁን ግን ቴክኖሎጂ ይሄንን አምጥቶልናል። እኔ ገና በፊት ላሳይሽ እችል ነበር፣ ግን ሳይመጣ ባሳያት ምን ለውጥ አለው ብዬ ስላሰብኩ ነው። አሁን ግን ይችን እንደዚህ አድርገሽ ትቀጭና ያለ አይደል የፓንታችን መሀል አለች። ይችን ወስደሽ እዛችን ላይ ቁጭ ታደርጊያለሽ። ከዛ ቁጭ ካደረግሻት በኋላ ይችን የላይኛው ትጫለሽ። ማያያዣ ናት። ይሄ ፓንታችን ነው እንበል። ከዛ ይችን እንድትቻርገሽ እንድትች ይችኛዋንም እንድትቻርገሽ እንድትቻርገሽ ታስቀምጫታለሽ። ይሄም እንደ ማያያዣ አሁን ስላሳየሁሽ ነው እንጂ ይሄ የሚነሳ ነው። እሺ ይሄ ይነሳል። ይሄ ማለት ይሄ እዚህ ጋር የሚላጠቀው ነገር ማለት ከፓንታችን ጋር የሚያያዘው ማለት ነው። ይሄ ፓንት ነው። እንደዚህ አድርገሽ የምታያይዥበት ማለት ነው። ፓንትሽና እንደሱ ይያያዛል ማለት ነው። ከተሻለ እና እንደዚህ አድርገሽ ትጠቀሚያለሽ፣ ታረጊያለሽ። ወዲስ ስትጠቀሚ አሁን ለጊዜው ይሄንን ተጠቃሚ ነገር እንገዛለን። እሺ አሁን ምንም የሚሰማሽ ስሜት የለም። የወር አበባ በሚመጣ ሰዓት ራስሽን ሊያምሽ ይችላል፣ ሊጨንቅሽ ይችላል። ይሄ እግርሽ ምናምን ሊከተክትሽ፣ ወገብሽን ሊያምሽ ይችላል። በጣም ከባድ ነው። አንዳንድ ሴቶች ላይ በጣም ከባድ ነው። አንዳንድ ሴቶች ላይ ደግሞ ቀለል ያለ የወር አበባ ዝም ብሎ እስከ 3 ቀን ምናምን እስከ 7 ቀን የሚፈስበት አለ፣ 3 ቀን የሚፈስበት አለ። ምንም ማሟል በጣም የሚያሟል ህመም የሚሰማሽ ከሆነ ውሃ ትኩስ ውሃ በሃይላንድ ይዘሽ ጀርባሽን እግርሽን ምናምን ማሸት ትችያለሽ። ህመም የማይሰማሽ ከሆነ ግን ምንም ህመም ከሌለው ግን በቃ እንትን ትያለሽ ማለት ነው። በጣም የሚያምሽ ከዛ በላይ በጣም የሚያምሽ ከሆነ ማስታገሻ ትወስጂበታለሽ፣ ትነግሪኛለሽ። እና ከዚህ በኋላ ሁሌም በየ28 ቀኑ በየወሩ ይመጣል። ምንም መፍራት አያስፈልግም። ወደስሽ ወጥታከሽ ብቻ ንጽህናሽን መጠበቅ ነው። ንጽህናሽን በደንብ መጠበቅ አለብሽ። ሽንት ቤት ሄደሽ ውሃሽን ይዘሽ ምን ብለሽ ጽድት ብለሽ እንትን ማለት አለብሽ። ምክንያቱም ይሄ ከንጽህና ጋር ጉለት ጥሩ ስላልሆነ ንጽህና በጣም ያስፈልገዋል። በገባሽ ቁጥር መታጠብ ግድ ነው። ሳሙና እሺ በደንብ መታጠብ አለብሽ። ተደናግጠሻል እንዴ? በጣም ደንግጬ ነበር። አሁን ምንም የሚያስደነግጥ ነገር የለም። አሁን ፍሬ ነፃ። ከዚህ በኋላ ምንም የሚያስፈራሽ ነገር የለም። ይሄ አያስተላልፍም፣ ወደ ፓንት አያስተላልፍም። እዚሁ ላይ ነው። ይሄ እቺ በቃ እቺ ሙልት ስትል እቺ ፓርት ሙልት ስትል ሌላ ትቀይራለሽ። ይሄ በሙሉ ሙልት እስከሚል እንዳትጠብቂ። እቺ ብቻ እቺ ፓርት ብቻ ሙልት ታረጊና እንደሞላች ትቀጥላለሽ። ይሄንን አስወግደሽ ደግሞ ሌላ ትጠቀሚያለሽ። ስለዚህ ምንም የሚያስፈራ ነገር የለም። አንቺ ከዚህ በኋላ ጎረምሳ ትልቅ ሴት ነሽ ማለት ነው። እሺ አርጅተሻል እና በሌሊት ስለቀሰቀስኩኝ ይቀጣ ይሄ ደግሞ ምንሽ ብዬ እንዴት እንደደረገጥኩ ስሙ ሌሊት ቀስቀሰሽኝ ስለማታውቂ ደረገጥኩ ምናምን እና ምንም የሚያስፈራ ነገር የለም። ልተኛ ልሄድና አንቺም ተኝሽ። ይሄን ማድረግ ያለብኝ ሌላ ማድረግ የለብኝም። ይሄን ብቻ መጠቀም ያለብኝ ማለት ነው። በቃ ፓንትሽ ላይ ይሄን ታደርጊያለሽ። ከዛ ያኛው አሁን ሞላ ሲል ከዛ ደግሞ ያጽናለሽ። ጥያቄሽ ሌላማ ፕራንክ እያደረኩሽ ነው። ፍራንክ ምን ነው? አይ አባ የፕራንካችን መጨረሻ
ወይ ጉድ! ሲልስ ኧረ ተወኝ። ምን እንደምትሰራኝ እኔ እዚህ ለሊት ፕራንክ እያደረገችን ነው። አባ እናንተ ቀልድ ደግሞ ደግሞ አንቺ ጀምረሽ እንዴት የእውቀት ማጋራት ምን ችግር አለ? ስለምን እውቀት ነው? ምንድን ነው የምታወሩት ነበር? ተወው በቃ። አንቺ ፕራንክ እንዴት መጣልሽ? የሚተሳስ መጣልኝ። አንተ ጉዳችሁ ያልቅ አሻሽላለች። አንተ በጣም ልጅ በሌሊት ቀስቀሳ ፕራንክ ትላለች። አልመጣም ገና ሕፃን ነሽ። በቃ ግን ከዚህ በኋላ አላስረዳሽም። ሞቂ ቢመጣ አሁን ያልኩሽን እራሷን ታደርጊያለሽ እንጂ እኔ ድጋሜ አላስረዳሽም። ቢመጣ ከዚህ በኋላ ኦኬ። ያው በሽ ዘጊ ፕራንክ እንደምታዩት እንግዲህ ፕራንክ አድርጊያታለሁ። በጣም ደንግጣ ነበር እና ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። በሌላ ቪዲዮ ውስጥ መንገድ ድረስ ቻው። ደህና ሁኑ። ቻው ቻው።